ፖሊስ እየፈለገኝ ነው እያልኩኝ ራሴ ላይ ጣጣ አልከትም። ባይፈልገኝ ራሴ ላይ ችግር አልፈጥርም። እየፈለገኝ ነው ከፌደራልም ከከንቲባ ጽሕፈት ቤት በአመት ውስጥ በጣም ብዙ ጊዜ አስረውኛል። ደጋግሞ እንደምታውቁ አሁን ደግሞ ባንኬን አገዱ፣ በአየር መንገድ አገዱኝ። ባንክ ላይ ደግሞ 2 ሚሊዮን ብር ነበር የውርስ ያገኘሁት ብር። ከነገና ቤት ደግሞ ታውቃላችሁ፣ በቪዲዮ አሳይቻችኋለሁ። 10 ሚሊዮን ብር የሚያወጣ ቤት ወስደውብኛል። 400 ካሬ ሜትር 16 ክፍል። የዛሬ 2 ዓመት አሳይቻችኋለሁ በቪዲዮ። ዶክመንቱ አለ፣ መረጃ አለ። እንግዲህ ያው ነው ብዙ ነገር። አራታችሁ እሱ ነገር ስትረስ ላይ ነው እንዴ? ቋጣችሁ እኔ ላይ ብቻ ሳይሆን ለምን ብለው እየጠየቁ ነው? ይህ መንግስት በዘር ላይ የተንጠለጠለ መንግስት ሆኗል። በቃ ባጭሩ በዘር ላይ የተንጠለጠለ መንግስት ሆኗል። እኔ ላይ ብቻ አይደለም፣ ነፃነት አጥተናል። በየቀበሌው በየክፍለ ከተማ በየቢሮ ስንሄድ ከዘር ጋር የተገናኘ የአድሚኒስትሬሽን ስርዓት ነው ያዋቀረው። በዚህ ምክንያት ምንም ነገር መስራት አልችልም፣ ራሳችን ማስተናገድ አንችልም። ስለዚህ ሁላችንም ዝም የምንለው ነገር አይደለም። ከዚህ በኋላ ሁላችንም ልንታገል ይገባል። ስርዓት መስረት እፈልጋለሁ፣ የፖለቲካ ስርዓት ሁሉንም ያማከለ። አንተ ምንም ችግር አይደርስብህማ። እኔ ምን ላድርግ እንዴ? ብዙ ነገር ነው። እኔ እኮ የተወሰደብኝ ነገር ብዙ ነገር ነው። ጉቺ የእርሻ ማለት 5000 ካሬ ሜትር የምን ጉቺ ቤታ ነኝ የምላባ ጉቺ ነው። ይሄ ሁሉ አስለቀሜክ የምን ጉቺ ነው? ካፍ ላይ የቻሮ ጊታ ላይ መጣችሁ። በይቅርታ ጠይቀኛውን እንዴ? ይቅርታ ማለት ቤታየው ነው። ያማት ቤቴ ቁጭ ብሎ ልቅም እያረገ ጉቺ ይለኛል እንዴ? ምናችን ነው የሚመሳሰለው? ከዛች ዳፈንታ ማሮጊት ጋር ቁጭ ብዬ እንቅልፌን አጥቼ እያስለመንኩ ጭራሽ ጉቺ 5000 ነው ጋይስ የቀረው። 5000 ሙሉለት፣ 5000 ብቻ። እኔ ለሱ ልለምን ጌታ እንደው 5000 ስጡት እስኪ እየተፈራረቃችሁ። አይኖ አጭበርባሪ ሊሆን ይችላል። ቅድማው አዳነች አበቤን በህልሜ ፈረስ ብያት አሰሩኝ አለ። እኔ በህይወት ዘመኔ ሰምቼ አላውቅም በህልም ሰው ሲታይ የሚታሰር። እኔ ፋራ መሰልኳቸው እንዴ? በጫካ መልጣለሁ፣ ካልሆነ ፋኑን እቀላቀላለሁ፣ ካልሆነ ሌላ ሻቢያን እቀላቀላለሁ። እኛን ትሆን ብቻ የሆነ ነገር አለ። ኧረ እኛን ትሆን እኛን ፋኖች ትሆን፣ ሌላ ቦታ ተቀላቀለ። ባይሆን የሚቀበሉ ካሉ ራሱ ፋኑ አይደለም እንዴ? ፋኑ ነኝ እኮ ነው በራው ወይ የፈረደበት አማራ። ወደኛው ደግሞ ተጋብለ ልሸቀል መቼሳ እነ ነገሩ እውነትህን ነው እኮ። እኛ ጅሎች ጉቺ ቤት አማራ ትሸቅላለ፣ እኔ ቤት አማራ ትሸቅላለ። 15000 ስርቅጥ ታደርጋለህ። እኛማ እንሰጣለን እኮ እየበተንን ያለ ነው በእኛ ስንነግድ። ጭራሽ ብሎ ደግሞ እኔ ፋኖ አይደለው ወይ አለ። ወይ ጉድ ሸቅልብን ይሁን መቼ ሁሉንም ብሔርና ሁሉንም ክልል ያማከለ ይኸው ኦነግ ወይ ምናምን ተቀላቀል እያሉ ነው። ደቡቦችንም ያማከለ፣ ደቡብ ኢትዮጵያንም ያማከለ፣ አማራንም ያማከለ፣ ጉራጌውንም ያማከለ፣ ሁሉንም ያማከለ ትግል ነው መፍጠር የምፈልገው። እታገላለሁ ከዚህ ጋር። ሃይማኖት ማን ሊታገለው? ሁለቱንም ጎን ለጎን። እኔ ግን ፈራውልህ ነገ እስር ቤት ውስጥ ድምፁን ሁለት እንዳይባል እኔ ፈራውልህ። እኔ ፈርቼለታለሁ ጋይስ። ቲዲኤፍን ተቀላቀል እያሉ ነው እዚህ ጋር። ወይ ኦነግ ወይ ቲዲኤፍን ወይ አንዱን ተቀላቀል እያሉ። አረ ሁሉንም ያማከለ ነው። እኔ ሁሉንም ኢትዮጵያ ያማከለ ትግል ነው የማቋቁመው። ከፈለጋችሁ ወደኛ መታችሁ አንድ ትግል መፍጠር እንችላለን። እኔ ለሱ ፈራውለት ጋይስ። እኔማ ስብዴ ችግር የለብኝም። እኔ ግን ለአንተ ፈራው ፍቅረ ሲዝም። አንተ ግን ምንም አትሆንም፣ እንደ ልብህ እያወራ ነው ያለው። ማንንም አልፈራም። እኔ በመሀላቸው ነው እየሄድኩ ያሉት። ሁሌም በመሀላቸው አያገኙኝም። ለምሳሌ ስለማልፈራ አያገኙኝም። ምፈራ ቢሆን ያገኙኛል። አልፈራቸውም ማለት እኔ ውዶቼ እኔ የለውበትም። እኔ ተው ብዬዋለሁ። ቤታዬ ገዳፍ አረግሹ እንዳትሉ። ለምንድን ነው እየታሰርከው? ምክንያት ንገረንና እንሰጣለን እያሉ ነው። የታሰርኩት የአሁኑ አካምቡልተን ይበሉ ብሎ አብይ አህመድ ቪዲዮ አንድ የሆነ ጊዜ አልተናገረም። እኔ ደግሞ ኦሮሞዎችም እንደምን ዋላችሁ ይበሉ እየተናገርኩ በሱ ታሰርኩ። አንድ ሁለተኛ ላይ የታሰርኩት አብይ አህመድ በድሮ ህይወቱ ውሻ ሻጭ ነበር ባልኩት ነው የታሰርኩት።
እና ደግሞ አዳነች አበቤ ደግሞ ፈረስ በሱ የታሰርኩት የመጀመሪያ ሰው በዚህ ሶስተኛው የሆነ ጊዜ ደግሞ የታሰርኩት ህልም አይቼ ስለተናገርኩ ስለ ብርሃኑ ነጋ ህልም አይቼ ብርሃኑ ነጋ ላይ ህልም አይቼ ተናግሬ ታሰሩ። በህልም ሁሉ አስረውኛል። ይገርሟቸዋል። በህልም ይታሰራል ሰው ህልም ስለማባቴ አዳነች አቤቤን አህያ ብዬ ምን ላድርግ ፈረስ ብዬ። ኧረ በጣም ነው የሚገርሙት። በማይረባ ነገር ኧረ ዘንድሮ ቤታዬ ገዳፋ ወሰደ። አንተ ሰውዬ ተው ግን ፍቅርስ እኔ ምን ላድርግ? እኔ ላንተ ብዬ ምንም አልሆንም። ምን ያሳዝናኝ ነው። እኔ ምን ላድርጋቸው ታዲያ? እነሱ ዝም ብለው በሚረባ እያሰሩ ጌታ መሮታል። ጋይስ እኔ አሁን ካየሁት እንደሆነ መሮታል ማለት የሚበላበት የለ ምናምን እስር ቤት ይወርውሩኝ፣ የእስር ቤት ምግብ እበላለሁ፣ እዛው ቀለባለው ደረጃ ላይ ነው ያለው። ባንኩን በተለይ ካገዱት በኋላ በጣም ነው የተናደድኩት። የሰው ብር ያግዳሉ እንዴ? ወይኔ ግን ያቺ ሀገር ግን ልጆቿን ታያለች እንዲህ ተሰደው አብደው ሲለምኑ። መንግስት ለምንድን ነው አንተን የሚያሳድድግ? እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ 3000 ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ። ፍቃድ ስጡኝ አልኳቸው። አስለፍተውኝ እምቢ አሉኝ። አንድ በይ ሁለት ቤቴን አፈረሱብኝ። ቤቴን አፍርሰውብኛል። ቤቴን አፈረሱ። የ10 ሚሊዮን ብር ቤት እርሻ የወሰዱ ባንኬን አገዱ። መንግስት እኔን ምን ያላደረገው? አሁን ደግሞ አየር መንገድ አገደኝ ጭራሽ። የትኛው መንግስት ስትል ስማቸው ማን ናቸው? ስንት ናቸው? አንድ ሰው ነው? ብሔርተኛ መንግስት በይባቸው ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል። አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱን ማለት የነበረብኝ። ወይኔ ጉድ ፈላ ዛሬ ዘንድሮ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ እኮ በሱ። አንተ ሰውዬ ግን ኢትዮጵያ ውስጥ ነው ያለው እንዴ? ያው ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታዩም እንዴ? በቀደም 3 ቀን በፊት በድሮ ህይወቱ ሴት ውሻ። እኔ ተው እኔ ለአንተ ብዬ ነው። እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለኩ ማለት ይችላል። ለአንተ ግን ተው። በሌላ ህይወት ይፈጠራል በእኛ ሃይማኖት። አሁን እኔ ህንድ ነበርኩ ሴት ሆኜ፣ አብይ አህመድ ጀርመን ውስጥ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው፣ አንድ ሴት ውሻ ነበር ስላቸው ቡሽኪ ማለት ነው ብለው አሰሩ። ጋይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ ምክንያታዊ ያልሆነ ዝም ብለው ሰው እንዴት ያስራሉ? ስንቴ ታሰር? አንድ አመት ብቻ ሶስት ቀን አራት ቀን 10 ጊዜ ይሆናል የታሰርኩት። እጅግ በጣም ህይወት ከባድ ሆኖብኛል በእውነት። ዱላዬን ይዤ መሄድ አልቻልኩም። 2 ጊዜ ዱላዬን ሰበሩብኝ ፖሊሶች። እንዴ ተው ግን አንተ ግን ሰው ችግር የለብህም። ግን እኔ ፈራውልክ። ማናቸውንም አልፈራም። እኔ ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው። የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተቸት መብት አለኝ። ለምንድን ነው ስንተች እስር ቤት የሚከቱ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አድርገህ ወደ ኬንያ ድንበር ጠረፍ ላይ ነው ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠክ እንደዚህ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ነው ያለው ውዶቼ። እንዴ ፖሊስ ነው እየተንተያየው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ወይ አሞሃል፣ ፍቅረ ሲዝም ወይ ሰክረሃል ወይ አሞሃል፣ ጠጥተሃል። እኔ አናደው ባንኬን ለምን መሰለሽ እንዲማወራው ባንኬ ላይ የነበረውን 2 ሚሊዮን ብር አገቱብኝ። አገዱት። 2 ሚሊዮን ኬት አመጣክ? 2 ሚሊዮን ነበረ ኬት አመጣ? ውርስ ነው ቤተሰብ በውርስ ያገኘሁት ነው። በውርስ ያገኘሁት ብር ነው። እኔ ጋይስ እኔ ቤታዬ እድሜ ላንቺ ሰውየውን አሳሰርሽ እንደ እኔ ይኸውላችሁ ተው ብየዋለሁ። ተስፋ ቆርጧል።